ሰላም አለይኩም ወራህመቱላሂ ወበረካቱ ውዶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሳምቡሳ አሰራሩን አሳይኛላችሁ ይዤ መጥቻለሁ። ገመር ነው የምንለው እኛ ያኔ ልክ እንደ ጨረቃ ማለት ነው። እንደዛ ነው የምንጠቀመው። ከጀመርኩ በኋላ ነው ትዝ ያለኝ። ልክ ለሐሙን ሰርቼ ከላይ መጀመሪያኛ ለሐሙን ነው የምንጠቀመው። ከዛ በኋላ ነው ሽንኩርቱን ከላይ ማረገበት ትንሽ ቱም አድርጌ ፍልፍላሱ አድከሙንና ሰባ በኋራት መሸከል ትንሽ ያረጋለሁ ነው እጠቀማለሁኝ። እንደዛ አድርጌ ከሰራው ከጨረስኩኝ በኋላ ቀጥታ ወደ አጅነው እንሄዳለን። ዘይትና መልህና ውሃና ዱቄት ነው የሚያስፈልገው። በመጠኑ በኩባያ ነው የሚጠቀመው። ዘይት 2 ማንኪያ ነው የምታረጉ። መል ደግሞ እንደመጠኑ ነው የምታረጉት። ግን ዱቄት ምንድነው ዳቦም ስጋገሩ ምንም ስታረጉ መታሸት አለበትና እኔ ዱቄት ነገር ደግሞ ጥሎብኝ ደስ ይለኛልና በዚህ መኪናውም ስለሚያግዘኝ ይሄ ማሽኑም ስለሚያግዘኝ በጣም ማሽከረከረው በቃ እየተሽከረከረኝ ሌላ ስራ ነው የምሰራው ማለት ነውና ልክ በዚህ መልኩ ያያችሁት እንትኑ በቃ ጽድት ያለ ነው ራሱ ሊጥ ያበካውበት ማይመስል ራሱ በዚህ መሰረት በኪስ አድርጌ አስቀምጠዋለሁ። ይሄ ትፍሲ ነው። ይሄ ደግሞ እንትን ቅርጽ ማውጣበት ነው። ያኛው ደግሞ ብቻ ነው የሳምቡሳ የሚያስፈልገኝ እንትኖች ናቸው ሀጃቶች ናቸው። እንደዚህ አድርጌ ሳላ ላይ አስቀምጥና ከዛ በኋላ ሌላውን ስራ እንሰራለሁኝ። በሚጠበስ ሰዓት ነው ሄጄ የምጠብሰው። ልክ እንደዚህ አጅናውን የሳምቡሳ ሰዓት ደረሰና እንትን በየዳምጬ ጣውላ ላይ ዳምጬ ስትዳምጡ ደግሞ ሊጡ በጣም ቀጭን መሆን የለበትም፣ ወፍራም መሆን የለበትም። መካከለኛ በጣም ከቀጠነ ስለሚሳሳ በሚጠብሱ ሰዓት ሳምቡሳው ይወጣና ያን ቀዳዳ ነገር አብቶ ሳምቡሳው ይወጣና ዘይት ላይ ድምጽ ይፈጥራልኝ። ለሐሙም ይሾልክባቸዋል ስለው ለማለት ፈልጌ ነው። ለሐምስን አለምንም ልክ በዚህ መልኩ በቃ በትልቁ ዳምጠውና ልክ በዚህ ቅርጽ ያወጣሁኝ በዚህ መልኩ ነው የምሰራው። ቀላል ነው እና በቃ ደስ የሚለኝ ነገር ምንድነው ይሄንን ሳምቡሳን ያውን ሳምቡሳን ማፈጠር ሹርባና በቃ ግን ሳምቡሳውን ደግሞ ከፍልፍል ከሰላጣ ሐርና ከሰላጣ ኸድራ ጋራ አድርጋችሁ አደባልቃችሁ ውስጥ ከታችሁ ስትበሉት ኦ ማይ ጋድ እንዴት እንደሚጥም ምንም የማይሰለች ምግብ ነው። ወላሂ ሁሌ ነው የምንጠቀመው ሰላጣ ሐርና ሰላጣ ኸድራ ሁለቱን ልክ በዚህ መሰረት ነው የምሰራው። እንደዚህ ዳምጣለሁ፣ በዛ ቅርጽ አወጣለሁ፣ በዚህ ነው ደግሞ ቆርጣለሁ። እንደዛ ያደረኩኝ ትብሲ ላይ አስቀምጥ ወደ 30 ነው የሚሆነው ተቅሪበን 33 ይሆናል። ልክ ትብሲ ሲሞላ ወደ መጥበሻ ሰዓት ደግሞ ሲሄድ ደግሞ እንዴት እንደሚጠበስ ደግሞ ዘይቱ ላዝም መጋል አለበት። በጣም አይደለም ግን ያው መጋል አለበት። ለምን ዘይቱን ስናረገው ግልብጥ ስለምናረገው ላዝም እንደዚህ እየተነፋ ይሄዳልኝና ልክ እንደዚህ ጣል ታረጋላችሁ። ሞቀው ላይ ያው ሰርቻ ራሱ ጨርሻለሁ። ይሄ የመጨረሻው እናንተን ላሳያችሁ ብዬ ነው። በዚህ አጋጣሚ ደግሞ እየበላሁት ነበር። አንዳንስ እየበሉ ላሳያችሁ ነበር ውስጡ ምን ያህል በጣም ክፍት እንደሆነ ማለት ነውና በዛ ልክ ነው ይሄ ሰላጣ ማስገባበት ሰላጣ ሐርብ ጨምሬ ለመበላበትና ውስጡ እየተነፋ ሲሆን ደስ ይላል። የኔ አሰራር የምን ይመስላል እንግዲህ ሪከርድ እንዳልበዛባችሁ ተስፋ አደርጋለሁ። ያው ጊዜ አጥቼ ነው ለማሳየት ብዬ ነው እናንተ ነው መጀመሪያ ነገር ላይ ልሰራላችሁ ነበር ተንቀሳቀስኩ ዛሬ አጋጣሚ ስችል በዚህ መልኩ እየጠበስኩኝ ነበርና ቪዲዮ አድርጌ እስኪ ላሳያችሁ ብዬ እናንተን እያሳየኋችሁ ነው። ስትዳምጡ አጂ ነው በጣም ቀጭን አይሁን፣ በጣም ድርቅም አይብል። ድርቅ ሲል እናንተን ያደክማችኋል። ሲላላ ደግሞ ዱቄት ያስፈልገውና በምትጠብሱ ሰዓት ዘይቱ ይቆሽሽባችኋል። ስለዚህ ሳምቡሳን ዳምጣችሁ ስትጨርሱ ወረግ ዝብዳ ይባላል በዛ ላይ ነው መጠቀም እንጂ ዱቄት ብትጠቀሙ ችግር የለውም። ለምን ሊጡ እንዳይያያዝ ማለት ነው። ግን ወረግ ዝብዳ ሲሆን ዘይቱን አያቆሽሽውምና በወረግ ዝብዳ ብትጠቀሙ እመርጣለሁኝ። አለዛ ደግሞ ዱቄት እየነሰነስነ እንዳይያያዝ አደርጋለሁ የምትሉ ከሆነ ትችላላችሁ። ግን ልዩነቱ ምንድነው? ይሄ ዱቄቱ ከዘይቱ ላይ ሲያርፍ መቀየር አለባችሁ። ተልተለ መቀየር ስለሚኖርባችሁ ዘይታችሁ ይቆሽሻል። አሁንኛ ዘይቱ ንጹህ ነው። ሳምቡሳው እንደምታዩት ንጹህ ነው። በዚህ መሰረት ሰርቼ ጨርሻለሁኝ። እንደምትጠቀሙበት ተስፋ አደርጋለሁ። እንደምትወዱት ተስፋ አደርጋለሁ። ወጥቼ አስተያየት ተቀበላለሁ። ግን ቪዲዮን በጣም ስላረዘምኩት እኔ በጣም ብዙ እያወራሁኝ ነው። አጋጣሚ ደግሞ ለማስጨረስ ቁጭ ብዬ ነው። ለማንኛውም ባይ ባይ። አያልቅም እንዴ? ልቁረጠው